ለመጨረሻ ጊዜ ሕይወታችሁን ቆም ብላችሁ ያያችሁት መቼ ነው? በየቀኑ ጧት ትነሳላችሁ፣ ስልካችሁን ትከፍታላችሁ፣ ማህበራዊ ሚዲያ ላይ የሌሎችን ስኬትና ሕይወት ታያላችሁ፣ ወደ ሥራ ወይም ደግሞ ትምህርት ቤት ትሄዳላችሁ። ነገር ግን ከዓመት በፊት ከነበራችሁበት ቦታ ላይ ዛሬ አንድ እርምጃ ፈቀቅ ብላችኋል ወይስ ዝም ብላችሁ በሕይወት ማዕበል እየተጓዛችሁ ነው? ዛሬ አንድ ከባድ ግን ሕይወታችሁን ሙሉ በሙሉ የሚቀይር ጥያቄ ልጠይቃችሁ። ከሰዎች እይታ፣ ከማህበራዊ ሚዲያ ጫጫታና ከማይጠቅሙ ወሬዎች ለ3 ወር ብቻ ሙሉ በሙሉ መጥፋት ብትችሉ በእነዚህ 90 ቀናት ውስጥ ምን አይነት ሰው መሆን የምትችሉ ይመስላችኋል? ቪዲዮውን እስከ መጨረሻው ካያችሁት በምላሹ ትገረማላችሁ። በቀረው ዘመናችሁም ማንም ሊያስቆማችሁ የማይችል አዲስ ማንነት ትገነባላችሁ። ውድ ተመልካቾቼ ቀና ልብ ካላችሁ ቻናሉን ላይክና ሰብስክራይብ በማድረግ እንድትጀምሩ። ታዋቂው ፈላስፋ አርስጣጥሊስ ምን ይላል? እኛ ማለት ደጋግመን የምናደርገው ነገር ነን። ስለዚህ ታላቅነት ተግባር ሳይሆን ልምድ ነው። ለሚቀጥሉት 3 ወራት ከምታደርጓቸው 10 ነገሮች ውስጥ በአንደኝነት ደረጃ ከዲጂታል ዓለም መጥፋት ሲሆን፣ በመጀመሪያ ወር ማድረግ ያለብህ ትልቁ ነገር አይምሮህ ከተደቀነበት የዶፓሚን ሱስ ማዳን ነው። ማለቂያ የሌለው ቲክቶክ እና ኢንስታግራም፣ ዩቲዩብ ስክሮል ውጣ። ለ3 ወር ሙሉ በሙሉ ካልሆነ እንኳን በቀን ውስጥ ስልክህን የምታይባቸውን 3 እና 4 5 ሰዓታት መድብ። የሌሎችን ስኬት ከማየት ስትቆጠብ የራስህን ሕይወት መገንባት ትጀምራለህ። ታዋቂው ጸሐፊ ሮቢን ሻርማ እንዳለው በማህበራዊ ሚዲያ ሱስ ታላቅ የመሆን አቅምህን የሚሰርቅ ትልቅ ሌባ ነው። በሁለተኛ ደረጃ የጧቱን ሰዓት መቆጣጠር። ቀንህን የምትጀምርበት መንገድ የሕይወትህን አቅጣጫ ይወስናል። ለሚቀጥሉት 3 ወራት ፀሐይ ሳትወጣ ተነስ። ያ የጧት ፀሐይ አእምሯችሁን በከፍተኛ ንቃት እንዲሰራ ያደርገዋል። ጧት ስትነሱ የመጀመሪያው ስራችሁ ስልካችሁን ማየት ሳይሆን አልጋችሁን ማስተካከል፣ በጥልቀት መተንፈስና ቀኑን በምስጋና መጀመር ይሁን። በሦስተኛ ደረጃ የአካል ብቃት እንቅስቃሴ ማድረግ። ሰውነት የአእምሮህ ቤት ነው። በቀን ቢያንስ ለ45 ደቂቃ ሰውነትህን አንቀሳቅስ። ጂም መሄድ ካልቻልክ ወክ አድርግ። እቤትህ ስፖርት ስራ። ስፖርት ስትሰራ ሰውነትህ ኢንዶርፊን የተባለ የደስታ ሆርሞን ያመነጫል። ይህ ደግሞ በራስ የመተማመን ስሜትን በከፍተኛ ደረጃ ይጨምረዋል። በአራተኛ ደረጃ በየቀኑ ትንሽ መጽሐፍትን ማንበብ። በእነዚህ 3 ወራት ውስጥ ቢያንስ 3 ወይም 4 መጽሐፍትን ጨርሱ። ስለ ፋይናንስ፣ ስለ ልቦና፣ ስለ ግል እድገት የሚያወሩ መጽሐፍት ይሁኑ። ታዋቂው መሪ ማርኮቭ እንዲህ ብሎ ነበር፣ ወደ የወደፊት ስኬት የሚወስድህ ፓስፖርት እውቀት ብቻ ነው። ምክንያቱም ነገ የተዘጋጀችው ለነሱ ብቻ ናት። ማንበብ የሌሎችን የዓመት ልምድ በጥቂት ሰዓታት ውስጥ እንድታዳብሩ ያደርጋችኋል። በአምስተኛ ደረጃ አዲስ ገቢ የሚያስገኝህን ክህሎት ተማር። ዝም ብለህ አጥፋ። ስትመለስ ግን የተለየ አቅም ይዘህ ተመለስ። በእነዚህ 3 ወራት ውስጥ በየቀኑ 2 ሰዓት ሰጥተህ አንድ ዲጂታል ክህሎት ተማር። ቪዲዮ ኤዲቲንግ፣ ኮዲንግ፣ ዲጂታል ማርኬቲንግ ወይም ደግሞ ግራፊክ ዲዛይን ሊሆን ይችላል። ዛሬ የምትዘራው ዕውቀት ከ3 ወር በኋላ የገንዘብ ነፃነትን ሊያረጋግጥልህ ይችላል። በስድስተኛ ደረጃ የምግብና የውሃ አወሳሰድህን ማስተካከል። የምትበላው ምግብ አንተን ይሰራሃል። ብዙ ምግቦችን፣ ከመጠን በላይ ስኳርና የአልኮል መጠጦችንም አቁም። በቀን 2 ሊትር ውሃ ጠጣ። አእምሮ በትክክል እንዲያስብ ሰውነትህ ንቁ መሆን አለበት። ይህም ስታደርግ ጉልበት ወይም ኢነርጂህ በከፍተኛ ሁኔታ ይጨምራል። በሰባተኛ ደረጃ ደብተር ላይ መጻፍ መለማመድ። በየቀኑ ማታ ማታ ሐሳብህን፣ ፍርሃትህንና ያሳካኸውን ነገር በደብተር ላይ አስፍር። ማርክስ የተባለው የሮማን ንጉሥና ፈላስፋ በየቀኑ ማስታወሻ ይጽፍ ነበር። ሐሳቡን በወረቀት ላይ ስታሰፍረው አእምሮህ ይረጋጋል፣ ግቦችህ ደግሞ ይበልጥ ግልጽ እየሆኑ ይመጣሉ። በስምንተኛ ደረጃ አይደለም ማለትን መለማመድ። በእነዚህ 3 ወራት ውስጥ ጊዜህን የሚሰርቁ ጓደኞች፣ ለማይረቡ ቀጠሮዎችና ምንም ለማይጨምሩልህ የጥሪ ግብዣዎች አይሆንም ማለትን ተለማመድ። ጊዜህን እንደ ውድ ወርቅ ጠብቀው። ለሌሎች አይ ስትል ለራስህ ሕይወት አዎ እያልክ መሆኑን እወቅ። 9ኛ ደረጃ የፋይናንስ ቁጥጥር አድርግ። በእነዚህ 90 ቀናት ውስጥ ሳንቲምህን እንኳን የት እንደምታወጣ እወቅ። አላስፈላጊ ወጪዎችን በሙሉ ቁረጥ።
ታላቁ ባለሀብት ዋረን ባፌት እንዳለው የማያስፈልጉህን ነገሮች የምትገዛ ከሆነ ብዙ ሳትቆይ የሚያስፈልጉህን ነገሮች መሸጥ ትጀምራለህ። የመቆጠብ ልምድ ካዳበርክ ለትልልቅ ዓላማዎችህ የምታውለው ካፒታል ይኖርሃል። በ10ኛ ደረጃ ራስን መገምገምና ከፈጣሪህ ጋር መገናኘት። በየሳምንቱ እሁድ ብቻህን ሁን። የተጓዝክበትን መንገድ ገምግም። ከፈጣሪ ጋር በጸሎት በሐሳብ ተገናኝ። ውስጣዊ ሰላም ከሌለህ ውጫዊ ስኬትህ ባዶ ነው። ራስህን ቀይር። ራስህን ይቅር በል። ያለፈው ስህተትህን ተውና ለሚቀጥለው ቀን አዲስ ጉልበት ሰብስብ። ይህ የ3 ወር ጉዞ ቀላል አይደለም። የመጀመሪያዎቹ 2 ሳምንታት በጣም ይከብዳል። አይምሯችሁ ወደ አሮጌ ሕይወታችሁ፣ ወደ ስልካችሁና ወደ ሰነፋችሁበት እንድትመለሱ ይጎተጉታችኋል። የዚህ ቪዲዮ እውነተኛ ዋጋ የሚኖረው አሁን ተግባር ላይ ስታውለው ብቻ ነው። ይህ ፈተና ከእኔ ጋር ለመጀመር የቆረጠ ሰው አሁኑኑ ኮሜንት መስጫው ላይ እኔ እጀምራለሁ ብሎ ይጻፍልኝ። ከ3 ወር በኋላ ደግሞ ተመልሳችሁ ያመጣችሁትን ለውጥ በዚሁ ኮሜንት ላይ እንድታጋሩኝ ቃል ግቡልኝ። ቪዲዮውን ለሌሎች እንዲደርስ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ለ3 ወር ጥፉ፣ ግን ስትመለሱ ራሳችሁን የሚያስደንቅ ማንነት ይዛችሁ ተመለሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም።